አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የሮድ ቻናል ተከታታዮች እንዴት ናችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ፣ ሁሉ ሰላም፣ ሁሉ አማን ነው። በያላችሁበት አማን ሰላም አላህ ያደርጋችሁ። ሀገራችንንም አማን ሰላም አላህ ያደርግልን። እኛንም በያለንበት አላህ ይጠብቀን። በሰላም ያሰብነውን ያለምነውን አሳክቶ ለሀገራችን አላህ ያብቃን። ሀገራችን ላይ የሚያረጋጋ ርዚቅ አላህ ይክፈትልን እያልኩኝ ዛሬ ደግሞ እንግዲህ ለእኔ የወደድኩትን ለእናንተም እስኪ ልጋብዛችሁ ብዬ ይዤ ብቅ ብያለሁ። ስለዚህ አንዳንድ ጊዜ እኛ በህይወታችን ብዙ ነገሮች ብዙ ቻለንጆች ይፈጠራሉ እና እነዛን ነገሮች ግን አብዛኞቻችን ራሳችን ላይ ያሉትን ነገሮች ማጫወት፣ ማዳመጥ፣ ነገሮችን የመሸከም አቅሙ ቢኖረንም ራሳችን ግን በራሳችን መፍታት የሚያቅተን ከሰዎች ችግራችንን ሰዎች እንዲፈቱልን ወይም ወደ ሌሎች ይዘን ለመቅረብ የምንታገል ወይም ደግሞ የእኛን ችግር በሌሎች የመፍታት ወኔ እንዲኖረን የሚያደርግ አጀንዳ በሁላችንም ውስጥ ይኖራል ብዬ አስባለሁ ማለት ነው። ምክንያቱም አንዳንዶቻችን ለሰው እንጂ የምናውቀው ለራሳችን አናውቅም። ለሰዎች የምናውቃቸውን ነገሮች ለራሳችን ለግላችን አናውቅም። አብዛኞቻችን የሰውን ችግር የመፍታት አቅም እያለን የራሳችንን ችግር የመፍታት አቅም አይኖረንም። የሚውሰበሰቡብን ከብዙ ማሰብ፣ ከብዙ መጨነቅ፣ ከብዙ እንትን ነገሮች ሁሉ የኛ የራሳችን ለግላችን መፍትሄ የሚያቅተን ሰዎች አለን። ሰው ለሰው መድኃኒት ነው ይባላል። ሰው ለሰው መድኃኒት የሆነበት ምክንያቱ ምንድን ነው ብለን ካሰብ እኔ ለምንድን ነው አንዳንድ ጊዜ ራሳችንን መፍታት ሳያቅተን ግን ማሰብ ያንን ነገር ማስተንተን የሚያቅተን አብዛኞቻችን እንኖራለን እና ልክ ሰዎች መጥተው ያንን ነገር እንዲህ ቢሆን ሲሉን ያንን ነገር ልክ እንደ ብርግጋ የምንነሳበት ጊዜ አለን ማለት ነው። እና አንዳንድ ጊዜ ለሰው የሚያስፈልገው ምንድን ነው ከሰዎች ጎን የሚሆንበት አንዱ ምክንያት ምንድን ነው? ለሰዎች ችግር የአንዱን ችግር አንዱ ይፈታል። ስለዚህ ሰው ያሳጣን መልካም ሰው ይስጠን ብለን ዱቃ የምናደርገውም ለዛ ነው ብዬ አስባለሁ። እንደኔ ምክንያቱም አብዛኞቻችን ስደት ዓለም አረብ ሀገር ያለን እህቶች ሁላችንም ሞኝነት ወይም ጅልነት፣ ክፋትነት ሳይሆን የዋህነት፣ ለሰው አዘንታ፣ ለሰው ደግነት፣ መልካምነትን በማብዛት አብዛኞቻችን እንደ የዋህና ወይም እንደ ሌሎች አስተሳሰብ አድርገው የሚያስቡን እህት ወንድሞች ይኖራሉ። ስለዚህ እኛም ያንን ነገር እንዴት አድርገን ማስወገድ፣ እንዴት አድርገን ማሰብ አለብን የሚለውን አብዛኞቻችን በራሳችን በግላችን ብናስብም እንኳ ለብዙዎቻችን ያልተረዳ ነው፣ ያላሰብ ነው፣ ያላወቅ ነው በበርካቶች እንኖራለን። ምናልባት ያንን ነገር የተረዳን ትንሽ ሰዎች እንኖራለን። ለምን ምን ያህል ክፋት፣ ምን ያህል እዝነት፣ ምን ያህል ደግነት ባለን ልክ ማሰብ እንዳለብን ጥቂቶቻችንን የምናውቀው ብዬ አስባለሁ። እና አብዛኞቻችን ያልተረዳንም አሁን ድረስ እንኖራለን። ብዙዎቻችን እየተጎዳን ያለን እህት ወንድሞች አለን። እና እስኪ ለዛ ከእኔ ባሻገር አብዛኛውን አንዳንድ ነገሮች ስንሰማ እንረዳለን። እና እስኪ እኔም አዳምጬ ከሰማው ከተረዳሁት ወይም ደግሞ ለእኔም የሚያስደሰተኝን ቢሰሙት ብዬ ይዤላችሁ ቀርቤያለሁ። አዳምጡት እስከ መጨረሻው ድረስ ትጠቀሙበታላችሁ። ምክንያቱም አንዳንዶቻችን ለአንዳንድ ሰዎች ይዘን እንደ መፍትሄ ይዘን ብቅ ስንል አንደኛቻችን ስንሰማ የምንረዳው ነገር ስላለ እኔም ትክክል ነው እውነት ነው ያልኩበትን ነገር ለእናንተስ ባካፈላችሁ ብዬ አመጣሁት ማለት ነው። ስለዚህ እንስማው አብረን ማለት ነው። አብዛኞቻችን ስደት ላይ ያለን ሰዎች ምን ያህል ህመም አለን፣ ምን ያህል ጉዳት አለን፣ ምን ያህልስ እንቸገራለን። ብዙዎቻችን ህመማችንን፣ ችግራችንን ብዙዎቻችን ደብቀን ስናዝን ደስተኛ፣ ስንከፋ ህመምተኛ ሆነን በቃ ፈገግ ብለን ነው ምንጊዜ የምንኖረው። ግን ሳይከፋን ቀርቶ አይደለም፣ ሳናዝን ቀርተን አይደለም። እያለቀስን እንዳላለቀስን ስቀን እናልፋለን። አልሐምዱሊላህ። ስለዚህ ዛሬ ላይ አብዛኞቻችን ሁሉንም ነገር ያው በሰፊው ባንዘረጋም በአግባቡ መራመድ ያለብን የሚለውን ነገር እስኪ አብረን አንደኛችን ከአንደኛችን መመካከሩ ጥሩ ነውና አብረን እንስማላችኋለሁ። ባላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። መልካሙን ጊዜ ተመኘሁላችሁ። ስለዚህ እናንተ ቪዲዮ ሲደርሳችሁ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። እወዳችኋለሁ።
መልካም ቆይታ። 5 ወሳኝ ምክሮች በስደት ላሉ እህቶች። አንደኛ፣ የዋህነትን አታብዙ። እህቶች የዋህነታችሁ ጥሩ ሆኖ ሳለ ከልኩ በላይ ሲሆን ግን ይጎዳል። ሁሉም ነገር ላይ የዋህ አትሁኑ። ለምን እንዴት ማለት ያለባችሁ ነገር ላይ ለምን በሉ። ብልሆች፣ ብልጦች፣ አስተዋዮች ሁኑ። የማንም መጠቀሚያ ዕቃ አትሁኑ። በስብዕናዋ ጠንከር ያለች ቆፍጠን ያለች የመጣላትን ነገር ዝም ብላ የማትቀበል ለምን ብላ የምትጠይቅ ጠቃሚ ከሆነ የምትቀበል ይሉኝታ አጥቅቷት ጎጂን ነገር የማትቀበል። ሁለተኛ፣ ሁሉንም አትመኑ። ሁሉንም በማመናችሁ ያጣችሁት ነገር የለም፣ የተጎዳችሁት ነገር የለም። በእርግጠኝነት ይኖራል። ጥርጣሬም አታብዙ፣ ግን ሁሉንም አትመኑ። ልቅ በሆነ እምነት ስንት ነገሮቻቸውን ያጧሉ መሰላችሁ። በተለያዩ ሽፋን በተለያዩ ካባ የሚንቀሳቀሱ እንዳሉም እወቁ። ተጠንቀቁ፣ ንቁ። ራሳችሁን ገንዘባችሁን ጠብቁ። በላባችሁን ጥብጣቤ ለፍታችሁ ያገኛችሁትን ጊዜያችሁን መስዋዕት ያደረጋችሁለትን ነገር እንዲሁ በቀላሉ አትጡ። ሶስተኛ፣ ስትሰጡ በልክ ስጡ። መስጠት ያሰጣል፣ አላህም ይተካል፣ ጀነትን ያስገኛል፣ ደስታን ይሰጣል፣ መከራን ያስወግዳል። ግን በልክ ይሁን። ስትሰጡ ራሳችሁን እስከ መርሳት ድረስ አትስጡ። ለራስህ የምትወደውን ለወንድምህ ውደድ ሲባል ያለህን በሙሉ መስጠት ማለት አይደለም። ስለዚህ ራሳችሁን ከግምት ውስጥ አስገቡ። ሁሌም እንቅስቃሴያችሁ በልክ ይሁን። አራተኛ፣ ለችግር ጊዜ የሚሆናችሁን ገንዘብ አስቀምጡ። ሰውነን መታመም ሊመጣ ይችላል። ሥራ መፍታት ሊኖር ይችላል። የተለያዩ ችግሮች ሊኖሩ ይችላሉ። ለዛ ችግር ዕዳም እንዳትገቡና እንዳትቸገሩ ለዚህ ቀን የሚሆን ከደሞዛችሁ ከጉዳዮቻችሁ ሸረፍ እያደረጋችሁ አስቀምጡ። ያላችሁን ገንዘብ በሙሉ ለቤተሰብ እያላችሁ ለሌላም ለጓደኛም ለወንድም ለእህትም እያላችሁ ገንዘባችሁን በሙሉ አትላኩ። ነጭ ቀን እንደ መኖሩ መጠን ጥቁርም ቀን እንዳለም ማስታወስ መቻል አለባችሁ። አምስተኛ፣ ደርስ ላይ ቂራአት ላይ በርቱ። በቻላችሁት አቅም ጊዜያችሁን ለመጠቀም ሞክሩ። በስደት ቆይታችሁ ባላችሁ ሽራፊ ጊዜ ለመጠቀም ሞክሩ። ወደ አገር ቤት ከተመለሳችሁ በኋላ ሁሉ ነገሩ እንደጠበቃችሁት ላይሆን ይችላል። የመቅራቱም ሞራል እንደዛ ላይሆን ይችላልና በርቱ፣ ሸምቱ። ጊዜው ሳይረፍት በጊዜያችሁ ተጠቀሙ። ከምንም በላይ ወላሂ የሚጠቅመው ዕውቀት ነው። ዕውቀትም ሲባል የአኺራን ስኬት የሚያጎናጽፍን ዕውቀት፣ ሸሪዓዊ ዕውቀትን አትናቁ። በዓለማዊ ዕውቀት ብቻ አትጠመዱ። አላህ ስብሓንሁ ወተዓላ ቀልባችሁን ለዕውቀት ክፍት እንዲያደርገው ሁሌም ዱዓ ማድረግ መቻል አለባችሁ። ለጠቅላላውም ነገር ዱዓ ከምላሳችሁ አይለይ። አላህ ስብሓንሁ ወተዓላ ዝቅ ብለው እሱን የሚለምኑትን ይወዳል። ሱብሓነላህ። በቸገረን ጊዜ ሰዎች ጋር ስንሄድ ምናልባት አንዴም ሁለቴም እንደው በዛ ከተባለ ሶስቴም ሊረዱ ይችላሉ። ነገር ግን ጥያቄው ተከታታይነት ሲኖረው ሰው በተለይም ቅርቤ ነው ብላችሁ ያላችሁትን ፊቱን ሲያጀማድድ አቀባበሉም እየቀነሰ ፊት እየነሳ መሄዱ አይቀሬ ነው። ስትደውሉ አያነሳም። ባገኛችሁት መንገድ ላይ መንገዱን ቀይሶ ወደ ሌላ ይሄዳል። ነገር ግን ተቸግራችሁ እጃችሁን ወደ ላይ ከፍ አድርጋችሁ አላህን ስትለምኑ ያውም ደጋግማችሁ ስትጠይቁ ይበልጥ ደስ እያለው ይሄዳል። ከምንም በላይ ደግሞ ረዛቅ ሰጪው አላህ ስብሓንሁ ወተዓላ መሆኑን መገንዘብ። እነኛን ሀብታሞች ጋር ሄዳችሁ የፈለጋችሁትን ጠይቃችሁ መጀመሪያ ላይ ሰጥተው ከዛ ሁለተኛም ላይ ያቅማሙ በሶስተኛው ላይ የከለከሉት
ሀብታቸው ሪዝቃቸው እነሱ ራሳቸው አግኝተውት ሳይሆን አላህ ሱብሓነሁ ወተዓላ የሰጣቸው መሆኑን መርሳት የለባችሁ። ስለዚህ እጃችሁን ከፍ ከማድረግ ዱዓችሁን አላህን በመለመን እሱም በማውሳት መላሳችሁን አርጥቡ። አላህ ሱብሓነሁ ወተዓላ ያሰባችሁትን ሁሉ ያሳካላችሁ።